ዛሬ የተገኘሁት እንግዲህ 22 ነው። 22 የተገኘሁበት ምክንያት መሀል 22 ላይ መኖሪያ ቤቱን ማድረግ የሚፈልጉ ከሆነ የአፓርትመንት ዋጋ 22 ላይ ምን ያህል ነው የሚለውን እንደዚሁም ደግሞ አሁን ላይ ከኮሪደር ልማቱ በኋላ 22 ምን ያህል አምሮባታል የሚለውን ለማሳየት ነው። አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም ናችሁ? አለን ይመስገን። በጣም አምሮባታል 22 በጣም እንግዲህ እኔም ለተመልካቾቼ ዛሬ የመጣሁት መሀል 22 ላይ መኖሪያ ቤቱን የሚያደርግ ተመልካቼ ካለ ስንት ነው ዋጋው የሚለውን ለመንገር ነው። እንዲሁም ደግሞ 22 ከኮሪደር ልማት በኋላ በጣም ስላማረባት እሱን ለማሳየት ነው። ግን ባለቤት ሪል ስቴት ይባላል። እዛ ላይ አብሮ የሚሰራ ኤጀንት ነው ማለት ነው። ሶ 22 እንዳይሻት በጣም ተሻሽላለች። እንደ በፊቱ አይደለችም። በጣም አምሮባታል። ይሄ መንገድ ከ3 ወር ከ4 ወር በፊት እንደዚህ አይደለም። ጭቃኔ የነበረው ምናምን አሁን በጣም አምሮበታል እና በጣም ጭቃን የነበረው ለመኪናም ለእግረኛም በጣም ነው የሚያስቸግረው። ማይመች ቦታ ነበር። አንድ 2 አመት 3 አመት አካባቢ በቃ በጣም አስቸጋሪ ነበርና አሁን በጣም ነው የሚያምረው። እዚህ የልጆች መጫወቻ አለ፣ እዚህ ጋር ኳስ ሜዳ አለ እና ለዚህ ላለው ለኮሚኒቲው ጥሩ የሚሆን ሶ የኛ ሳይት ይሄ የምታዩን እዛ ጋር የሚታየኝ ህንጻ ነው። እዚህ ጋር የምታየው ህንጻ ነው። ሳይታችን ጥሩ ቦታ ላይ ነው ያለው። ኦኬ። እዚህ የሚገዛ ሰው ልጆቹን ለማጫወት ለማሳደግ ሩቅ መሄድ አይደለም የሚጠበቅበት። ከዚሁ አካባቢ እነዚህን ፋሲሊቲዎች መጠቀም ይችላል ማለት ነው እና እሱ በጣም አሪፍ ነው። በጣም ነው የሚያምረው። የልጆች መጫወቻው ከሳይታችሁ ፊት ለፊት ነው ያለው። ከሳይታችን ፊት ለፊት ነው ያለው። በጣም ጥሩ። ሶ ለመኖርስ ምን ያህል ምቹ ነው? እንግዲህ ራሱ ቦታው ወደ ሳይታችን ጠጋ ስንልም በደንብ እናየዋለን። ቦታው ራሱ 2 መግቢያ ነው ያለው። ስለዚህ በ2 መግቢያ በኩል አክሰስ መደረግ ይችላል ማለት ነው። እዚህ በቂ ብርሃን ቤቶቹ ያገኛሉ። ጥሩ ቦታ ላይ ነው ያለው። ሌላው ጥሩ ፓርት ደግሞ የመገንባት የወደፊት ፊት ለፊቱ ላይ የመገንባት ስጋት ያለበት አይደለም። ከኮሪደር ልማቱ ቅርብ ስለሆነ የዛ ስጋት ያለበት አይደለም። ኦልሞስት በቃ ከዚህ ከኮሪደር ልማቱ ቀጥሎ የሚሆነው ቤት የኛ ይሆናል ማለት ነው። የኮንስትራክሽን ግርግር ጫጫታ የሚለው ነገር አያሳስባቸው። እሱ በጣም ጥሩ ነው። ከዛ ውጪ እንዳልኩሽ ልጆችን ለማሳደግ አሁን ጥሩ ነው እንደዚህ አይነት ቦታዎች መፈጠራቸው በራሱ ልጆችን ለማሳደግ። አሁን ትልቁ ችግር አፓርትመንት ላይ እሱ አይደል ልጆችን የምታሳድግበት ቦታ ነው። ሶ እነዚህ ቦታዎች መኖራቸው እዚህ አካባቢ በጣም ጥሩ ነው። ከዛ ውጪ ብዙ ነገሮችን በቅርብ ርቀት አክሰስ የምታደርጊበት ነው። ለምሳሌ ድንበር ሆስፒታል በእግር ነው ወክ የምታደርጊው። ህፃናትና የእናቶች ክሊኒክ ነው ወክ አድርገሽ። ስለዚህ ምንድነው ባልና ሚስት ልጅ ሊወልዱ ቢደርሱ በቃ ወክ አድርገው ነው ክትትሏን የምታደርገው እዚህ ይሆናል ማለት ነው። እሱ በጣም ጥሩ ነው። እንግሊዝ ኤምባሲ በጣም ቅርብ ነው። እንግሊዝ ኤምባሲ የ2 ደቂቃ ድራይቭ ነው እዚህ ያለው። ቦሌ ኤርፖርት 5 ደቂቃ ድራይቭ ወይ ነው። ስለዚህ ቦሌ መድኃኒዓለም ትምህርት ቤትም ከሆነ ጊብሰን ትምህርት ቤት በጣም ቅርብ ቦታ ላይ ነው ያሉት እና ኢንተርናሽናል ስኩሎች የልጆች የመዝናኛ ቦታዎች ለጤናችንም የሚሆን ኢንተርናሽናል ቦታዎችም ደግሞ እዚሁ አካባቢ በጣም በትንሽ ርቀት ነው ያሉት። ጫካ ፕሮጀክትም ከዚህ በጣም ቅርብ ነው። ቪውን ከዚሁ ከቤታቸው እያጣጣሙ ነው የሚኖሩት። በጣም ጥሩ። ሶ እንግዲህ ሎኬሽን ላይ በዚህ ልክ ካየን ህንጻው G+ ስንት ነው? ምንስ አስፈላጊ የሚባሉ ነገሮችን አሟልቷል የሚለውን እስቲ በተወሰነ ስለ ህንጻው ይዘት ንገረኝ። ስለዚህ ህንጻው እንደ አጠቃላይ 2 ቤዝመንት አለው። ከዛ ውጪ G+12 ነው። ከዛ ቴራስ ይኖረው። ሶ እስከ ግራውንድ ፍሎር ድረስ ፓርኪንግ ነው የሚሆነው። ከዛ ውጪ ከአንደኛ ፎቅ ጀምሮ ፉሊ ሬዚደንሻል ነው። ምንም አይነት ሚክስድ ነገር የለውም። ስለዚህ ጫጫታው ምኑ ነገር አይኖርም ማለት ነው። መኖሪያ ብቻ ነው። ፉሊ ሬዚደንሻል ነው። ከአንደኛ እስከ 12ኛ ፎቅ ድረስ በፍሎር 5 ቤቶች አሉ። ከአንድ መኝታ እስከ ባለ 3 መኝታ ድረስ። ሶ እንግዲህ ያው ልክ ቅንጡ የሚባሉ አፓርትመንቶች ሳይሆን መደበኛም አፓርትመንቶች እያሟሉ የመጧቸው አንዳንድ ነገሮች አሉ። እንደ ሊፍት፣ ከርሰ ምድር፣ በፓርኪንጉ ጉዳይ ጠቀስ አድርገህልኛልና እነሱን ሲያሟላ አሁን እውነቱን ለመናገር ለግዠሪ አንድን ነገር የሚያስብለው የመጀመሪያው ቦታ ነው። ይሄ ለግዠሪ እንዲባል የሚያደርገው የምትፈልጊያቸውን ነገሮች በሙሉ በቅርብ ርቀት ማግኘት መቻልሽ ነው። አንደኛ 22 ደግሞ አሁን መሀል አዲስ አበባ ሆናለች። ስለዚህ ነገሮችን በምን ያህል ቅርበት ማግኘት ትችላለሽ ነው መሰረታዊ። ስለዚህ ህንጻው ቅድም የጠቀስናቸው ነገሮች እንዳሉ ሆነው ህንጻው በራሱ ከላይ ቴራስ ላይ ጂም እና ስፓ ሲባል አሁን እንደተለመደው ስፔሱን ሳይሆን
ጂም እና ስፓው ከነቃው ተሟልቶ ሬዚደንሻል ብቻ የሚጠቀምበት ከውጪ ሰው አይገባም። ሰው የሚጠቀምበት እዛ የሚኖረው ነዋሪ ብቻ የሚጠቀምበት ጂም እና ስፓ አለው። ከዛ ደግሞ ሰፊ ቴራስ ይኖረዋል። ኪችን እና ባዝሩሞች ያሉት ቴራስ ይኖረዋል። ስለዚህ ፕሮግራም ሲኖረው ሰው እየኖረ መቼም ደስታና ሀዘን ያጋጥማል። እሱን የምታከናውኝበት ቦታ ደግሞ ያስፈልጋል እና እሱን አድርገናል ማለት ነው። ከዛ ውጪ 24 ሰዓት ጥበቃ፣ የከርሰ ምድር ውሃ፣ መሰረታዊ ነገሮች ባካፕ ጀነሬተር፣ ሊፍት እነዚህ አሉ። ስለዚህ አሚኒቲ በሚባል ደረጃ በኖርማል መደበኛ ሳይሆን እስከ ሌክዠሪ በሚባል ደረጃ ያሟላ አፓርትመንት ነው። ከመዋኛ ገንዳ ውጭ አይደል? በቃ ሁሉም ነገር በጣም ጥሩ። ከስንት ካሬ ጀምሮ ነው እናንተ ጋር ቤት ለሚፈልጉ ተመልካቾች ማግኘት የሚችሉት? እንዲሁም ደግሞ ከባለ ስንት መኝታ ጀምሮ ነው እየገነባችሁ ያላችሁት? እዚህ ከ89 ካሬ ጀምሮ ሰው እንደ አቅሙ እንዲገዛ ከ89 ካሬ ትልቅ ደግሞ እስከ 200 ካሬ ድረስ አለ። እንደ አቅሙ ሰው እንዲገዛ ጥሩ ነገር አመቻችተናል። ከፕራይሳችንም ጀምሮ የካሬዎቹንም ስንመጠን ያደረግነው በዛ መልኩ ነው። ስለዚህ ከ89 ካሬ ከባለ አንድ መኝታ እስከ 200 ካሬ ድረስ ባለ 3 መኝታ ድረስ አለ ማለት ነው። ባለ አንድ ባለ 2 ባለ 3 መኝታ እናንተ ጋር ማግኘት ይችላሉ ማለት ነው። ከፈለገ ደግሞ ሰውየው ምን እናደርጋለን? ዲዛይንም እዛው ራሳችንን እኛ ምን ሰው የኢንተርናል ዲዛይን ክፍል ስላለን ለምሳሌ 1 ቤድሩም እና 3 ቤድሩሙን ቀላቅሎ ጥሩ ዲዛይን በ4 ዲዛይን አሁን የሰራንላቸው ደንበኞች አሉ። በ4 ቤድሩም አድርገን የፔንት ሃውስ አይነት እንትን አላቸውና እንደዛ አድርገን የሰራንላቸው አሉ። ሰፊ ቤተሰብ ላለው ሰፊ ለሚፈልግ ሰው እንደዛ አይነት አማራጮችም አሉን ማለት ነው። በጣም እንግዲህ ይሄን ሁሉ ስትነግረኝ ምን ፈራው የአካባቢውን ዋጋ ስለማውቀው የካሬ ዋጋቸው ምን ያህል ይሆን አልኩኝ። እንግዲህ ለተመልካቾች ዋጋውን የካሬውን ትነግረኛለህ፣ ያከፋፈል ሂደቱን፣ አሁን ደግሞ ሳይቱ ያለበትን ፕሮግረስ በአካል ሄደን ማሳየት ስላለብን ወደዛ እንሂድና ያንን ሁሉ ግልጽ እናደርግላቸዋለን። መልካም። እዚሁ ቅርብ ነው፣ ወክ አድርገን እንደርስበት ይመስለኛልና እንግዲህ ሳይቱ ጋር ደርሰናል። ቆንጆ ፕሮግረስ አድርጓል። ስንተኛ ፍሎር ላይ ነው ያለው? አሁን የ7 እየሰራ ወደ ሰባተኛ ስላብ ተሞልቷል። ኦሬዲ ነው እየተሞላ ነው። የፌሮ እየደረደርን ነው። እንዲሞላ ቀጣይ ሳምንት ወይ 2 ሳምንት እንሞላለን። ጥሩ ፕሮግረስ አድርጓል። ከዚህ በኋላስ የሚጠናቀቀው በስንት ጊዜ ነው? አሁን እውነቱን ለመናገር በእኛ ስትራክቸሩን ለመጨረስ ከዚህ በኋላ 4 ወር 5 ወር በቂ ነው። 4 ወር 5 ወር በቂ ነው ስትራክቸር ለመጨረስ። ምንድነው ያደረግነው? ይሄ ከስትራክቸር ቀጥሎ ያለው ስላ የብሎክ ወርኩ ነው። ብሎክ ወርኩ አሁን ቀጣይ በዚህ 2 ሳምንት እንጀምራለን። እዛው ከስር አንድ ላይ እንዲሄድ ቀጥሎ ሌላ ተጨማሪ ስራ የሳኒተሪ ኤሌክትሪክ እና የውሃ መስመሮች መዘርጋቱ ትንሽ የሚያቆይ ስራ የሚባለው ቀጥሎ ፌዝ ላይ እሱ ነውና እሱን ደግሞ ምን አድርገናል እኛ ኦሬዲ ኮንክሪቱ ካስት ሲደረግ ነው እየተቀበሩ ሄዱት። እሱም የሚሰራ አይደለም እና አሁን ውል ያደረግነው በ2 አመት። ለምን ሰው ብዙ አይተን አከፋፈሉ ምኑ ትንሽ በአንድ አመት ሲሆን ቸገረ ማለት ነገር አለና ስለዚህ እኛ ቀድመን በአንድ አመት ነው ቢበዛ 1 አመት ተኩል ነው ማስረከብ ፕላን ያለን። ውላችንን የምናደርገው 2 አመት ነው። ሰው እስከ 2 አመት ድረስ መክፈል ይችላል ማለት ነው። በዛ መልኩ ነው። ስለዚህ እንግዲህ በሰጠኸኝ እስካሁን በነገርከኝ ኢንፎርሜሽን በአጠቃላይ ተመልካቾቼ ጥያቄ የሚሆንባቸው ቅድም እንዳልኩት ዋጋው ነው። አሁን ያለንበት ሳይት ከአነስ ካለው ከባለ አንድ መኝታ ከትንሹ ካሬ ጀምረ እስከ ባለ 3 ድረስ ስንት ነው ዋጋው የሚለውን ንገረን። መቼም እንግዲህ እዚህ አካባቢ የሚፈራው ነገር ዋጋው ነውና የምሬ ነው የምልሽ። እዚህ አካባቢ ሆነ እየተሸጠበት ያለው ዋጋ አያት ወጣ ብሎ በዛኛው ሳይት ወደ ጋርመንት ምናምን የሚሸጥበት ዋጋ የመሀል ከተማ የቦሌ አካባቢ የ22 ዋጋ አይደል። አሁን ይሄን ምነግርሽን ዋጋ 10 ቤቶች ብቻ ነው የምንሸጥበት። ግን እንዳልኩሽ ትንሽ ካለውን ፕራይስ በደንብ ጥሩ አድርገን ነው የመጣነው። በካሬ እየሸጥን ያለው ነው 89000 ብር ነው። በካሬ 89000 አካባቢያችን ላይ ካሉ ሪል ስቴቶች በካሬ እንኳን 30-40 ሺህ ብር ቀንሳል። በስራት 30-40 ሺህ ብር ቀንሳል እየሸጠን ያለነውና ለደንበኛው ጥሩ ሌቨሬጅ ይሆናል ብለን እናስባለን። ከዛ ዋጋ መቀነስ ብቻ አይደለም አሁን ያደረግነው የፕራይስ እስካሌሽን ነው። ብዙ ጊዜ ዋጋ ሲቀንስ በግንባታ ሂደት ፕራይሱ እየጨመረ ሄደ።
እኛ ጋር ፕራይስ ካሌሽን የለም። ተጨማሪ ይሄ ምንድነው በቃ ያልተሰማች የሆነች ክፍያ ምናምን የለች፣ የተደበቀ ክፍያ የለም። ስለዚህ ደንበኛው ቤቱን እስኪረከብ ድረስ በዚህ ጭማሪ አይኖርም። የግንባታ ዕቃ ጨመረብን አስተያየት አድርጉልን ብላችሁ ከጊዜ በኋላ ደንበኛ ላይ የምትጠይቁት ሂሳብም ጭማሪ አይኖርም። ለምሳሌ አሁን እንደዛ አይኖረንም የምንለው ለምን መሰለሽ? አንደኛ አሁን የዚህን የኮንክሪቱን እኛ ከፍለን ጨርሰናል። ሙሉ ለሙሉ ለዚህ ግንባታ የሚሆነን ፌሮ አስገብተናል። ይሄ ለስትራክቸራል ፓርቱን ለመጨረስ የሚያስፈልገንን ነገሮች ፌሮ፣ ኮንክሪት ነው። ሌላው እነዚህን ከፍለን ጨርሰናል። እነዚህ ናቸው ዋጋው ላይ ልዩነት የሚፈጥሩት። አዎ ከዛ ውጪ ኢምፖርት ኤክስፖርቱን እኛ ራሳችንን የምንሰራው ፊኒሺንግ ማቴሪያሎች ራሳችንን ኢምፖርት የምናደርገው ሌላ ኢምፖርት ያደረገውን አይደለም የምንጠቀም። እሱ ሌቨሬጅ ይሰጠናልና ልንጨምር የምንችልበት ሁኔታ የለም። አሁን ልትጨምር የምትችይው ዋጋው ከጨመረብሽ ነው። እኛ ዋጋ ያልጨመረብንን ዋጋ ጨምሯል ብለን አንጨምር። እንግዲህ ባለ አንድ መኝታውን መግዛት ፈልገው ግን ሙሉ ክፍያ ከመክፈል ይልቅ ቅድመ ክፍያ በመክፈል መግዛት የሚችሉ ተመልካቾች ካሉ እንዲሁም ደግሞ አጠቃላይ ክፍያው ምን ያህል ነው የሚለውን ማወቅ የሚፈልጉ ካሉ አጠቃላይ ክፍያውና ከቅድመ ክፍያውን ጀምርና ከባለ አንድ መኝታ መረጃ እንስጣቸው። እሺ፣ ስለዚህ እንግዲህ ዋጋቸው አሁን በካሬ 89000 ብዬሻለሁ። ስለዚህ የእያንዳንዳችሁን ዝም ብለን እየጠቀስን እናልፋለን። የ89 ካሬው ሲሆን ባለ አንድ መኝታ ነው 89 ካሬያችን። ስለዚህ 89 ካሬ ሲሆን በ89000 ወደ 7.9 ሚሊዮን ብር ይመጣል። አጠቃላይ ክፍያው ማለት ነው። የሱን ቅድሚያ የሚከፍሉት 20% ነው። ቀደማውን ዋጋ አይጨምርም ያልኩሽ ይሄ 7.9 ሚሊዮን ብር በቃ 2 አመት ሙሉ ይሄ ብር ነው የሚከፈል። ከፍም ዝቅም አይልም ማለት ነው። የሱን 20% ነው ቅድሚያ የሚከፈለው ወደ 1.2 ሚሊዮን ብር አካባቢ ቅድሚያ ይከፍላሉ ማለት ነው። ከኛ ጋር ኮንትራት ለመፈራረም 1.2 ሚሊዮን ብር ነው የሚያስፈልጋቸው። እዚህ በ1.2 ሚሊዮን ብር ይገባል። ቀጥሎ ሌላውን ይከፍል። የባለ ሁለት መኝታ 129 ካሬ አለን። 129 ካሬው 11.5 ሚሊዮን ብር ነው አጠቃላይ ክፍያው። አጠቃላይ ዋጋው ባለ ሁለት መኝታ 129 ካሬ ነው 11.5 ሚሊዮን ብር ነው። የሱ ቅድመ ክፍያ ደግሞ ወደ 2.3 ሚሊዮን ብር አካባቢ ይሆናል 20% ማለት ነው። ቀጥሎ ሌላ ባለ ሁለት መኝታ አለን። አንድ አይነት ነው ዋጋው ተመሳሳይ ነው። አንድ አይነት ነው 129 ካሬ ናቸው። ባለ ሶስት መኝታ የፖዚሽን ልዩነት እንጂ ካሬያቸው ምናቸው ሁሉ ተመሳሳይ። አዎ ሌላኛው ቀጣዩ ባለ 3 መኝታ ናቸው። ሁለት ታይፖች አሉ 181 እና 200 ካሬ ናቸው። የ181ዱ 16.1 ሚሊዮን ብር ባለ 3 መኝታው ማለት ነው። ቅድሚያ ክፍያ 20%ቱ ደግሞ 3.2 ሚሊዮን ብር ነው። የባለ 3 መኝታ 200 ካሬው ትልቁ ያልኩሽ ደግሞ ወደ 17.8 ሚሊዮን ብር ይሆናል። ቅድሚያ ክፍያው ደግሞ 3.5 ሚሊዮን ብር ይሆናል ማለት ነው። አሁን እኛ ይሄንንም እየሸጥን ሌላ ተጨማሪ ዲስካውንት ደግሞ አዘጋጅተን ከዚህም ላይ ከ89000 ላይ ሌላ ተጨማሪ ዲስካውንት አዘጋጅተን፣ ስለዚህ ደንበኞች 20% ነው ቅድሚያ ክፍያችን። ከ35% ጀምሮ የሚከፍል ደንበኛ በሚከፍለው የብር መጠን እያደገ የሚሄድ የዋጋ ቅናሽ ያገኛል ማለት ነው። ስለዚህ ከአንድ ቤት ላይ በዚህ ዲስካውንት ሙሉ ክፍያ ሲከፍሉ ምን ያህል ብር ያተርፋሉ? እንግዲህ ዲስካውንታችን 15% ነው ከዚህ ብር ላይ ያደረግነው። ለምሳሌ 200 ካሬውን የሚገዛ ሰው አንድ ጊዜ ልክፈል ቢል 2.6 ሚሊዮን ብር ያተርፋል ማለት ነው። ከአንድ ቤት ላይ 2.6 ሚሊዮን ብር። ስለዚህ 17.8 የነበረው ቤት 15.1 ሚሊዮን ብር ይሆናል። ስለዚህ በ15 ሚሊዮን ብር ባለ 3 መኝታ 200 ካሬ ማግኘት ይችላል ማለት ነው። በጣም ጥሩ። አቅሙ ካለና እጅ ላይ ካለ ባለ 3 ሙሉ ክፍያ ገዝቶ ቅድመ ክፍያ ባለ አንዱ ለልጅ ማስቀመጥም ይቻላል በረጅም ጊዜ ክፍያ። ስለዚህ በጣም ጥሩ። ባለ አንድና ባለ ሁለቱ ላይ ስለዚህ ባለ አንድ መኝታው ደግሞ 7.9 ሚሊዮን ነው ቀደም ያልነው አጠቃላይ ዋጋው። እዚህ 100% ለሚከፍል ሰው ይችኛዋን ስንት ይመጣል? 6.7 ሚሊዮን ብር። የ1.2 ሚሊዮን ብር ቅናሽ አለው ማለት ነው። እዚህ ላይ ተወሰነ ጨምሮ ሌላ ራሱ ዳውን ፔመንት መክፈል ይችላል ማለት ነው። ይሄ በጣም ጥሩ ኦፈር፣ ጥሩ አማራጭ ነው። ግን ያከፋፈል ሂደቱ በምን መልኩ ነው? ተገንብቶ ሲገነባ አይተው ነው የሚከፍሉት ወይስ ያስቀመጣችሁላቸው ጊዜ ገደብ አለ ያንን ተከትለው ነው ክፍያ የሚፈጽሙት? ሌላኛው ለየት የሚያደርገን ነገር ይሄ ሁለቱንም ኢንተርቴይን እናደርጋለን። ለምሳሌ አንዳንድ ሰው ብዙ ጊዜ ደግሞ ዲያስፖራው የሚያገኘው ወርሃዊ ተመሳሳይ ገቢ የሆነበት ሰው አለ። ስለዚህ ተመሳሳይ ገቢ ስለሆነ እናንተ የምትደርሱበትን ጊዜ አላውቅም። መክፈል እንፈልገው በኢንተርቫል ነው። በየ3 ወሩ በየ4 ወሩ ነው መክፈል እንፈልገው ለሚል በኢንተርቫል አለን። በየ4 ወሩ መክፈል ይችላል ለ2 አመት።
ሌላው ደግሞ አይ ነው ስትገነቡ እያየሁ ነው መክፈል የምፈልገው ለሚል ደግሞ ለሱም ፕሮግረስ ቤዝድ የሆነ አከፋፈላለን ማለት ነው። ስለዚህ ሁለቱንም አከፋፈል ነው የምናስተናግደው። ፕሮግረስ ቤዝድ የሚፈልግም ፕሮግረሱን እያየ መክፈል ይችላል። አይ እኔ ቋሚ ገቢ ነው ያለኝ እሱን ላጠራቀም የሚል ሰው ደግሞ እያጠራቀመ በየ4 ወሩ መክፈል ይችላል ማለት ነው። ለደንበኛው እንዲመች አድርገን ያደረገ ይሄንን ቪዲዮአችንን እንዳዩ ስልካችንን እናንተ ጋር እናስቀምጣለን። ይደውሉልን። ለምሳሌ ውጪ ያሉ ሰዎች በዋትስአፕም በቴሌግራም ሊደውሉልን ይችላሉ። በዛ ሊያገኙን ይችላሉ። እዚህ ያሉ ደንበኞች ደግሞ ቀጥታ በስልካችን ደውለው መጥተው ሳይቱን አይተው የግንባታውን ፕሮግረስ አይተው ጥራቱን እየተገነባበት ያለውን ጥራቱን አድርገው ቴስት አድርገው መጥተው መገበያየት ይችላሉ ማለት ነው።